አባትህ እህትን ደፍሯታል ማለት መጀመሪያ ትደነግጣለህ። ሾክ ነው የሆንኩት ምናምን ምንድን ነው ምናምን ነገር ብዬ እንትን አለ ሁላ መኪናው ላይ ሊገጨኝ ነበር ይዛቅ። ከዛ መቼ ነው የተፈጠረው ምናምን ብዬ ልክ ሳስብ ማለት ጭራሽ የማይፈጠርበት ጊዜ ምክንያቱም የምትኖረው እሷ ጋር ነው። ፋዘር ደግሞ በሳምንት አንዴ ነው የሚሄደው እሷ ጋር። እሑድ ቀን ነው ቤት ውስጥ ቡና ያፈላሉ፣ ሁሉም ቤተሰብ እንዳለ ማለት ነው። ቡናውን ጠጥቶ ምናምን ተጫውቶ ይሄዳል። በቃ ሌላ ብቻቸውን እንኳን የሚልበት ምንም ሚንስ አልነበር። አክስቴ በጣም ታይት ነች ለራሷ ልጅ ማለት ነው። ይሄ ወርዶ እንዲጫወት ምናምን እንኳን ማትፈቅድ አይነት ሰው ነች እና ሁሌ ከዓይኖቿ የማይጠፉ ናቸው። ሳስብ እንደዛ አይነት ነገር ጭንቅላቴ ላይ መጣብኝ ማለት ነው። ፋዘርን አገኘሁት። ፋዘርን ሳገኘው ፋዘርን ኦልሬዲ እንደዛ ብለውታል ማለት ነው። እና ያላደረግከውን ነገር አድርገሃል ተብለሃል እና በቃ ሲስተር ልጅ ነች የዛ ጊዜ ላይ መደፈር ምን እንደሆነ አታውቅም፣ ግን መጥፎ ነገር ነው ታውቃለች። እና ከፋዘርን ጠላችሁ ማለት ነው የዛ ጊዜ ላይ። ለምንድን ነው እንደዛ ያደረጉት? እነግራችኋለሁ። ፋዘርን ጠላችሁ ምናምን። ከዛ ፋዘርን ሳገኘው ሳወራው ደግሞ የምታማቸው ከሆነ ከነሱ ጋር መሆን ትችላለህ። እኔ እንደዛ ነገር የማደርግ ሰው እንዳልሆንኩኝ ታውቃለህ። በቃ ሳገኘው በጣም ራሱን ጥሩ ያገኘው ከባህር ዳር ስመጣ ማለት ነው። እንደዚህ የማላደርግ ሰው እንደሆንኩ ታውቃለህ። አርጓል ብለህ መታመን ከሆነ ግን ጎሄድ ምንም አድርጌያለሁ አላደረኩም ብዬ መጨቃጨቅ ሰው አይደለሁም። ምክንያቱም ለመጨቃጨቅ ከነሱ ጋር ደክሞኛል፣ አልችልም። ከዛ አለቀሰ ማለት ነው። እና ፋዘር ከረጅም ጊዜ በኋላ ከማዘር ሞት በኋላ ያለቀሰበት ታይም ነውና የሆነ ተሰማኝ ነው ነገር ይኸውልህ ማለት እና ከዛ አወራን የምናወራውን ነገር ምናምን። ከዛ እነሱንም አወራኋቸው። እንደዚህ ከሆነ ቤት መጥቶ ከእናንተ ጋር ብቻ ውሎ መሄድ ከሆነ ሲስተርን ለብቻው የማያገኛት ከሆነ ምናምን በምን ታይም ነበር ተፈጠረ? ለምንድን ነው የምትከራከረን አንተ? በቃ የምትባለው አታምንም እንዴ ምናምን ነገር ብለው እንትን